ይህች ከተማ ካሏት 10 ሚሊዮን ገደማ የህዝብ ቁጥር 8.5 ሚሊዮን የሚሆነው የሌላ ሀገር ዜጋ ወይንም መጤው ነው። ውሃ ስር ያሉ ህይወት ያላቸው ነገሮች ትርኢት የሚያሳዩበት አኳቲክ ሆቴሎችም ይገኙባታል። 1.5 ቢሊዮን ዶላር ፈሶበት 828 ሜትር ዝመት ያለውና 163 ኮሎኖች ተባብሮ ያስጌጡት የዓለማችን ረጅሙ ህንፃ መገኛውም እዚህ ነው። የዓለማችን ውዱና ግዙፉ ሰው ሰራሽ ደሴትም በዚሁ ይገኛል። በሀገሪቱ ላምበርጊኒ፣ ፌራሪ እና ቡጋቲ መኪኖች የፖሊስ መኪና ሆነው ሳይረን አብርተው ካያቸው በእርግጠኝነት ያለው እዚች ሀገር ነው። የመካከለኛው ምስራቅ ፖለቲካና የዓለምን ንግድ የምትዘውረዋ የባህረ ሰላጤዋ ቱጃር ሀገር ሚሊዮኖች ከስሟ ይልቅ በከተሞቿ በአንዷ ስም ይጠሯታል። ያድርግባችሁና ከምድር ወደ ሰማይ በ1 ኪሎ ሜትር ርቀት ገደማ ከፍ ብላችሁ የዓለምን ውዱና ከመሬት የራቀው ሬስቶራንት ውስጥ ራሳችሁን ካገኛችሁት ያላችሁት የተባበሩት አረብ ኤሚሬትስ ፈርጧ ዱባይ ስትሆን የአጎራባቾቿን መብራት በርቀት እያየ ራት የምትበላበት ሬስቶራንት ህንፃ ደግሞ ቡርጅ ከሊፋ ነው። ወደ ዱባይ የመጓዝ ሀሳብ ኖሯችሁ ነገር ግን አጋጣሚውን ካላገኛችሁ በዚህ ቪዲዮ ዱባይን ብቻ ሳይሆን ዩናይትድ አረብ ኤሚሬትስን ጓዳ ጎድጓዷን ሳይቀር በምናብ እናስቃኛችኋለን። ወደ ቅኝታችን ከማለፋችን በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ አጃኢብ የሚያሰኙ አስደናቂና አስገራሚ እውነታዎችን በየጊዜው መኮምኮም ትችላላችሁ። በተጨማሪም ቪዲዮዎቻችንን ላይክ በማድረግ ፕሮግራሞቻችንን እንድታበረታቱ ከወዲሁ እንጠይቃለን። በገልፍ ምድር እዚህና እዚያ የተበታተኑትን ግዛቶች እንደ አውሮፓውያን የዘመን ቀመር አቆጣጠር በ1968 ቅኝ ገዣቸው የነበረችው ዩናይትድ ኪንግደም ከእንግዲህ ወዲህ ወጥቼላችኋለሁ ሰብሰብ ብላችሁ ህብረት ፍጠሩ በማለት ተለየቻቸው። በሰዓቱም ተበታትነው ከሚገኙት ከሰባቱ ውስጥ 6ቱ ህብረት ፈጥረው እንደ አውሮፓውያን አቆጣጠር በ1971 የመካከለኛው ምስራቅ ሀገር ተወለደ። 83600 ካሬ ኪሎ ሜትር የቆዳ ስፋት ሲኖራት ከሀገራችን ኢትዮጵያ ጋር ስናነጻጽራት በ14 እጥፍ ታንሳለች። ከዚህ ውስጥ 80%ን የምትሸፍነው የሀገሪቷ ርዕሰ መዲና አቡዳቢ ናት። ከአረቢያን ፔኒንሱላ በስተ ምስራቅ የምትገኘው ሀገር በደቡብና በምዕራብ ሳውዲ አረቢያ፣ በደቡብ ምስራቅ ኦማን፣ በሰሜን ደግሞ የፐርሺያን ገልፍ ያዋስኗታል። ዩናይትድ አረብ ኤሚሬትስ እንደ ሀገር እንድትመሰረት ትልቁን አስተዋጽኦ ያደረገው መሪ ሼክ ዛይድ ቢን ሱልጣን አልናህያን ሲሆን የዩናይትድ አረብ ኤሚሬትስ አባት በመባልም ይጠራል። አቡዳቢ፣ ዱባይና አጅማን እያንዳንዳቸው በእስላማዊ መሪዎች ይመሩ የነበረ ሲሆን ሼክ ዶሞቹ ወደ አንድ ህብረት እንዲመጡ ከእንግሊዞቹ መውጣት በኋላ የአቡዳቢው ገዢ የሼክ ዛይድ ቢን ሱልጣን አልናህያን ሚና እጅግ ታላቅ ነበር። በአንድ ማዕከላዊ አስተዳደር ወደ አንድነት የመጡት እነዚህ ኤሚሬቶች በአንዳንድ ጉዳዮች ላይ ነፃነታቸውን ሳያጡ በወታደራዊና በኢኮኖሚያዊ ጉዳዮች ራሳቸውን ለማጠናከር ያላቸውን የተፈጥሮ ሀብት ተስማምቶ ለመጠቀም መሰረተ ልማታቸውን፣ የባህር ትስስራቸውን፣ ፖለቲካዊና ሀገራዊ ቁመናቸውን ለማሳደግ ጠቅሟቸዋል። እንደተመሰረተች የተመድ አባል የሆነችው ዩናይትድ አረብ ኤሚሬትስ አቡዳቢን ዋና ከተማዋ አድርጋ ያሏትን ሀብቶች መጠቀም ጀመረች። በጥቂት ዓመታት ውስጥ የመጣውን ይህን ለውጥ ለማሳካት ግን ነገሮች አልጋ ባልጋ አልነበሩም። ከአጎራባቾቿ ከሳውዲና ኢራን የሚመጡ ትኩሳቶች፣ ያልተሟላ መሰረተ ልማት፣ የሚያስተማምን ወታደራዊ አቅም፣ ከነዳጅ ውጪ እንደ ሀገር ረጅም አምርቶ ለመጓዝ የሚያጠራጥር የተፈጥሮ ስጋት፣ የሀገሪቷ ተወላጅ ቁጥር አነስተኛ መሆን እንዲሁም በሰው ሀብት በተለይም በሰራተኛ እጥረት ተፈትናለች። በግማሽ ክፍለ ዘመን ውስጥ ጭው ያለ በረሃ በረበበበት ምድር አሳ በማጥመድና ትንንሽ ንግዶችን በመነገድ ይተዳደሩ የነበሩ ማህበረሰቦችን አንድ አድርጎ ሀገር ከመገንባት አልፎ አሁን ያለችበት ደረጃ ላይ እንድትገኝ ማድረግ ለብዙዎች ተአምር ነው። ከፍተኛ ሙቀት ያላት ሀገር በጥቂቱም ቢሆን ዝናብ ታገኛለች። ይሁን እንጂ ዝናቡን ተከትሎ ከዓመት በፊት የተከሰተው ኃያል ንፋስና ጎርፍ ብዙ ውድመት ማስከተሉ የቅርብ ጊዜ ትዝታችን ነው። ከበረሃማው ሀገር ልማድ በላይ ከፍ ያለ ዝናብ መዝነብና አውዳሚ ጎርፍ ለመከሰቱ የተለያዩ ምክንያቶች ይነሳሉ። የሜትሮሎጂ ባለሙያዎች ደረቅ አየርና ሙቀት በሚቆላት ምድር እንዴት እንዲህ ያለ ከባድ ዝናብ ጣለ የሚለውን ሲያብራሩ የዓለም የአየር ንብረት ለውጥና ሀገሪቷ የምትገኝበትን ቦታ እንደ ዋነኛ ምክንያት ያነሳሉ። ሌላኛው ደግሞ ከተሞቿ በአስፓልትና ጥብቅ ባለ ኮንክሪት የተሰሩ ስለሆኑ ምንም አይነት የውሃ ማሳለፊያ መንገድ አለመኖሩና የተለያየ የድሬኔጅ ሲስተም ባለመኖሩ ለከተሞቿ በጎርፍ መጥለቅለቅ እንዳንድ ምክንያት ይነሳል። ወደ ዩናይትድ አረብ ኤሚሬት የመጓዝ እቅድ ያለው ሰው ከህዳር እስከ መጋቢት መጀመሪያ ጥሩ የሚባል የአየር ጸባይ ስላለ የሚመከረው ወቅት እርሱ ነው። ከሰኔ እስከ ነሐሴ ግን የሚመዘገበው ሙቀት ራሱ አንዳንዴ እስከ 50 ዲግሪ ሴንቲግሬድ የሚደርስ ሲሆን ሙቀቱ ጥሬ እንቁላል ሊያበስል ይችላል። የፈረንሳዩን ኤፍል ታወርን በእጁ እንደወጣ የሚነገርለት ፈረንሳዊ ስፓይደር ቡርጅ ከሊፋን ለመውጣት 6 ሰዓታት ፈጅቶበታል። ይህ ማለት ወደ ዱባይ የሚበረው ኢትዮጵያን ኤርላይንስ ያሳፈራቸውን መንገደኞች ዱባይ አድርሶ በባዶ ቢመለስ ኢትዮጵያ ለመድረስ ግማሽ መንገድ እየቀረው ፈረንሳዊ ስፓይደር ቡርጅ ከሊፋ ጫፍ ይደርሳል እንደማለት ነው።
በ2025 መጨረሻ ዓመታዊ ገቢዋ $1 ትሪሊየን ይደርሳል ተብሎ የተገመተላት ዩናይትድ አረብ ኤሚሬትስ አጠቃላይ የጂዲፒዋን 75% የሚሸፍነው ነዳጅ ሲሆን ኮንስትራክሽን፣ ሎጂስቲክስ፣ ትራንስፖርት፣ ቱሪዝም፣ ገቨርንመንታል ሰርቪስ፣ ፋይናንስ፣ ኢንሹራንስ፣ ትሬድ እና የወደብ አገልግሎት ዳጎስ ያለ ገቢ የምታገኝባቸው መንገዶቿ ናቸው። ብዙ ነገሮቿን ኢምፖርት የምታደርገው ዩናይትድ አረብ ኤሚሬትስ ቻይና፣ ህንድ፣ አሜሪካ፣ ቱርክና ጃፓን ትልልቅ የንግድ ሸሪኮቿ ሲሆኑ ከነዚህ ብቻ 35.5% የሚሆነውን ገቢ ታገኛለች። የግብርና ምርቶች፣ ኤሌክትሮኒክስ፣ ተሽከርካሪዎችና ማሽነሪዎች፣ መድኃኒቶችና የህክምና ቁሳቁሶችን ለሀገር ውስጥ ግልጋሎትና መልሶ ሽያጭ በገፍ ታስገባለች። ዩናይትድ አረብ ኤሚሬትስ የተለያዩ ዓለም አቀፍና አካባቢያዊ ድርጅቶችም አባል ሀገር ናት። ከእነዚህም መካከል ዩኤን፣ WTO፣ አረብ ሊግ፣ IMF፣ አይካኦ፣ ኢንተርፖል፣ ICC እና ኦፔክን እንደ ምሳሌ መጥቀስ ይቻላል። የሀገሪቷን የንግድ ትስስርና ዓለም አቀፍ ተጽዕኖ ከግምት ውስጥ በማስገባት በርካታ ዓለም አቀፍ ተቋማት ቅርንጫፍ ቢሮአቸውን በአቡዳቢ እና ዱባይ ከፍተዋል። ከእነዚህም ውስጥ IMF፣ ወርልድ ባንክ፣ WTO፣ አማዞን፣ ጉግል፣ IBM እና ህዋዊ ተጠቃሽ ድርጅቶች ናቸው። ዩናይትድ አረብ ኤሚሬትስ በዓለም ከ20 ሚሊዮን በላይ ቱሪስቶች ይጎበኟታል። በዚህም በየዓመቱ ከቱሪዝም ብቻ $50 ቢሊዮን ታገኛለች። ይህም ማለት 12%ቱ የሀገሪቷ GDP ይሆናል። ከተፈጥሯዊና ሰው ሰራሽ የቱሪስት መስኮቿ ባሻገር በዱባይና አቡዳቢ የተለያዩ የመዝናኛና ዓለም አቀፋዊ ስፖርቶች ይካሄዳሉ። በዓለም የአቪዬሽን ኢንዱስትሪ ውስጥም በኩል ደረጃ የሚፎካከሩ ምናልባትም በኢንዱስትሪው መሪ የሆኑ 2 አየር መንገዶች ያሏት ሀገር ናት። መቀመጫውን አቡዳቢ ያደረገው ኢታድ ኤርዌይስ እና የዱባዩ ፍላይ ኤሚሬትስ በየዓመቱ ስካይትራክስ የሚያዘጋጀውን ሽልማቶች ጠራርጎ በመውሰድ ግንባር ቀደም አየር መንገዶች ናቸው። ከሁለቱ በተጨማሪ ፍላይ ዱባይን የመሳሰሉ ታዋቂ አየር መንገዶች መገኛቸው ዩናይትድ አረብ ኤሚሬትስ ነው። ባሏት 1500 አውሮፕላኖች በዓለም 6ኛ ደረጃ ላይ የተቀመጠችው ሀገር 5ቱ አየር መንገዶቿ ብቻ በድምሩ 603 መዳረሻዎችን በማብረር ዓለምን ያካልሏታል። በ2004 ብቻ በአንድ ዓመት ውስጥ 92.3 ሚሊዮን ተሳፋሪዎችን ያስተናገደው የዱባይ ኤርፖርት ላለፉት ተከታታይ 10 ዓመታት ብዙ መንገደኞችን በማስተናገድ በዓለም የተጨናነቀው ኤርፖርት የሚል ስያሜን አግኝቷል። በየዘመናቱ ለዛሬዋ ዩናይትድ አረብ ኤሚሬትስ መፈጠር አሻራቸውን ያሳረፉ ጥቂት የሚባሉ ሰዎች አይደሉም። 7ቱን የተበታተኑ ግዛቶች ሰብስቦ ሀገር የሚል ስያሜ ያሰጣት የመጀመሪያው ፕሬዝዳንት ሼክ ዛይድ ቢን ሱልጣን አልናህያን ቀዳሚው ባለውለታዋ ነው። ህልመኛው የዱባይ ገዢ በመባል የሚታወቀው ሼክ ረሺድ ቢን ሰይድ አልማክቱም ሌሎች አሳደጓት እንጂ አምጦ የወለዳትና የለውጧን መሰረት የጣለው እርሱ ነው ይባላል። ዱባይ ከትንሽ የገበያ ቦታነት ወደ ዓለም የንግድና ኢኮኖሚ ማዕከል እንድትሆን ትልቁ ሚናም ተጫውቷል። ለፍላይ ኤሚሬትስ መወለድና ለዱባይ ሞል መገንባት ትልቁ ሚና የተጫወተው ይህ መሪ የቡርጅ ከሊፋ፣ የዱባይ ሜትሮና የዱባይ ኤክስፖ 2020 መንጭ ከመሆኑን ባሻገር ዱባይ በዓለም ላይ ሳቢና አይነግቡ እንድትሆን ይህ ሰው የግድ በዚች ምድር መፈጠር ነበረበት። የፈረስ ግልቢያና ሌሎች ስፖርታዊ ውድድሮች እንዲዘወተሩ ያደረገ ኤአይና ስማርት ሲቲስ መነጣጠል የለባቸውም የሚል አቋም ይዞ የተራመደው ሼክ ሐምዳን ቢን ሙሐመድ አልማክቱም ሌላኛው የዱባይ ባለውለታዋ ነው። ዩናይትድ አረብ ኤሚሬትስ ከ10 ሚሊዮን ዜጎቿ ውስጥ የራሷ የሆኑት ከ1.5 ሚሊዮን አይበልጡ። ከ8.5 ሚሊዮን ውስጥ 3.9 ሚሊዮኑ ህንዳውያን፣ 1.7 ሚሊዮኑ ፓኪስታን፣ 750,000 ባንግላዴሽ፣ 700,000 ፊሊፒኖች፣ 500,000 ሶሪያዊና ሌሎችም ተጠቃሽ ናቸው። 150,000 የሚደርሱት ኢትዮጵያውያን በህጋዊ መንገድ በዩናይትድ አረብ ኤሚሬትስ እንደሚኖሩም ይነገራል። ዜጎቹ አብዛኞቹ የእስልምና እምነት ተከታዮች ሲሆኑ ብዙዎቹ መጤዎች የሂንዱና የክርስትና እምነት ተከታዮች ናቸው። ከዛም ባሻገር የአይሁድና የቡድሃ እምነት ተከታዮችም አሉ። ምንም እንኳን መጤ ዜጋው ከሀገሬው ሰው በ8 እጥፍ ቢበልጥም በዚች ምድር ላይ ረጅም ጊዜ በመኖርና በመወለድ ፓስፖርትና የኤሚሬትስ ዜግነት ለማግኘት እጅግ ከባድ ነው። በዚች ሀገር በቀላሉ ዜግነት የሚያገኘው ከኤሚሬትስ አባት የተወለደ ልጅ ብቻ ነው። የሀገሬውን ወንድ ያገባች ሴትም እንደ ዜጋ ለመቆጠርና በጥንካሬው ከዓለም 8ኛ ደረጃ ላይ የተቀመጠውን ፓስፖርት ለማግኘት ከ7 እስከ 10 ዓመታትን መቆየት የግድ ይላታል። ከ2001 ጀምሮ ታዲያ የተለየ ተሰጥኦ ላላቸውና ዜግነት ቢሰጣቸው ሀገራዊ ፋይዳቸው ከፍ ያለ ነው ለሚሏቸው ስፖርተኞች፣ ኢንቨስተሮች፣ ተመራማሪዎች፣ ዶክተሮችና ኢንጂነሮች ዜግነት መስጠት የጀመረች ሲሆን ቁጥራቸው ግን እዚህ ግባ የሚባል አይደለም። ውድ ተከታታዮቻችን ታይታ የማትጠገበው የገልፍ ግዛቷን ሀገር ዩናይትድ አረብ ኤሚሬትስን የቃኘንበት ቪዲዮአችን በዚሁ አበቃን። እስከ ቅኝታችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እያመሰገንን በቀጣይ ፕሮግራሞቻችን እስክንገናኝ ድረስ ቸር ቆዩ።